ዛሬ የጉግል አካውንት በትክክል ደረጃ በደረጃ አከፋፈት እናሳያችኋለን። በመጀመሪያ ወደ ሴቲንግ አካውንት ወደ ፎን ሴቲንጋችሁ ትገባላችሁ። እዚህ ጋር ሴቲንግ የሚል ካላገኛችሁ እዚህ ጋር የሴቲንግ ምልክት አለች፣ ወደዛ ትገባላችሁ። ከዛ ትንሽ ከፍ ስታደርጉት አካውንት ኤንድ ባክአፕ ሚል አለ። አካውንት ሚሉን ትነካላችሁ። ከዛ አድ አካውንት ሚል ትነካላችሁ። ከዛ እዚህ ጋር ጉግል አካውንት የሚል ትመርጣላችሁ። ከዛ ራሱ እንትን ይልላችኋል። ቼኪንግ ኢንፎ ሚል ሲመጣ የግድ እንትን ያስፈልጋችኋል። እዚህ ጋር ፓስወርድ የምትሰጡ ከሆነ ፓስወርድ ትሰጡታላችሁ። ኔትወርክ በደንብ ማግኘት አለበት። ጉግል አካውንት ለመክፈት በኔትወርክ ስለሆነ አሁን እንዲህ ጉግል ሳይን ኢን ሚል ሲመጣላችሁ ክሬት አካውንት የሚል ትነካላችሁ። አሁን ሰው ብዙ ሰው ለቢዝነስም ለወርክ ምናምን ስለሚፈልግ ይሄን ታፕ ታደርጋላችሁ። በመቀጠል ክሬቲንግ ጉግል አካውንት ኢንተር ዩር ኔም ይላል። አሁን እኔስ የራሳችሁን ስም ትሞላላችሁ። እዚህ ጋር ትሞላላችሁ። ትክክለኛ ስማችሁን ነው የምሞሉት። ኔክስት ትሉታላችሁ። ከዛ እዚህ ጋር ቀን ትሞላላችሁ፣ መንዝ ትሞላላችሁ። እንትን 18 አመት ማሳለፍ አለባችሁ። አሁን ለምሳሌ በ2000 ብትሉት በጣም ምርጥ ነው። እኔ አሁን የኔ ገንደር የሚለው እናንተ የፈልጋችሁትን የገንደር ትመርጣላችሁ፣ ጾታ ትመርጣላችሁ። ዩዘር ኔም ይላል። አሁን የራሳችሁን ዩዘር ኔም ትጽፋላችሁ። በስማችሁ ቁጥር ማስገባት ትጽፋላችሁ። የራስ እና የአባት ስማችሁን ጽፉና ይሄንን ትጽፋላችሁ። ከዛ እዚህ ጋር ያስመርጣችኋል፣ ራሱ ያስመርጣችኋል። ይሄንን ስትመርጡ ራሱ ይድላችኋል። ከዛ ፓስወርድ ትሰጡታላችሁ። የራሳችሁን ፓስወርድ ነው የምትሰጡት። ትክክለኛ ፓስወርድ ነው። ዚስ ሜይ ቴክ ኤ ፊው ሞመንት ይላል። ከዛ ጉግል የሚል ይመጣል። ይሄ አሁን የአዲስ የጉግል አከፋፈት ነው። ቬሪፋይ ዩር ፎን ይላል። ቬሪፋይ ታደርጉታላችሁ። ከዛ ቬሪፋይ አድርጎ ይጨርስላችኋል ማለት ነው። ቬሪፋይ አድርጎ ይጨርስላችኋል።